ውዝግቡ የቀጠለው የሰይፉ ፋንታሁን እንዲሁም የቴዎድሮስ ካሳሁን ቴዲ አፍሮ ቤተሰብን ጉዳይ በተመለከተ አዲስ ነገር ተሰምቷል። ሰይፉ ፋንታሁን በዛሬው ዕለት ትልቅ የሆነ ሽልማት እንዳገኘ ተነግሯል። ድንቅ የሆኑ በማስታወቂያና በፊልም ኢንዱስትሪው በኢትዮጵያ ግዙፍ አሻራን ያኖሩ ወዳጆቹ እንዲሁም ደግሞ ዕውቅ ሰዎች በተገኙበት በኢቢኤስ ቴሌቪዥን ቀጥታ በተላለፈው ዝግጅት ላይ ሰይፉ ፋንታሁን የክብር ሽልማቱን አግኝቷል። ጉዳዩም ከሰሞንኛ ውዝግብ ጋር የተያያዘና የሰይፉ ፋንታሁንም ውለታ ላለመዘንጋት የተሰራ ስለመሆኑ እየተነገረ ይገኛል። ውዝግብ መካከል ላይ ተረስቷል የተባለው የሰይፉ ፋንታሁን ታላቅ ውለታ እጅግ ዛሬም እያነጋገረና በርካቶች የተቆጩበት ይገኛል። በወዳጆቹ ያልተጠበቀ ታላቅ ሽልማት ማግኘቱ የተገለጸ ሲሆን በዚሁ የሽልማት ስነ ስርዓት ላይም ለነ አዶናይ የመልስ ምትን መስጠቱ ተነግሯል። ዛሬም የቲክቶክ አዋርድ ጉዳይና የዩቲናስ በሰይፉ ኦን ኢቢኤስ ቴሌቪዥን ሾው ላይ መቅረብ አነጋጋሪነቱ በቀጠለበት የአዶናይ ከመለሰት ሙጭ ጋር የነበረው የሁለተኛ ክፍል ቆይታ ደግሞ ይበልጥ ይህንን ትኩሳት ያባባሰው ጉዳይ ስለመሆኑ በስፋት እየተነገረ ይገኛል። ከዚህ ባሻገር ለዓመታት ተዳፍኖ ቆይቶ ዛሬ ለሕዝብ ይፋ ሆነው የተባለው የይፈለጋል ፊልም ታላቅ ሚስጥርና ቴዎድሮስ ካሳሁን ቴዲ አፍሮ በሰይፉ ፋንታሁን ያልተጠበቀ የሙዚቃ ሌብነት የተነሳበትን ጉዳይ በተመለከተ ጥብቅ የሆነ መረጃን ይዘን መተናል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭ ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። ዛሬም ከመዝናኛው ዓለም የተሰሙ ሰሞንኛና መደመጥ ያለባቸውን መረጃዎች ይዘን ወደ እናንተ መተናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ የተሰማችሁን ሐሳብ አስተያየት ደግሞ በኮሜንት መስጫው ላይ ማስፈር ከቶ እንዳትዘነጉ። ቀጥታ ወደ ዕለታዊ ዝግጅታችን የምናልፍ ይሆናል። ሰናይ ቆይታን ተመኘን። በአዶናይ አመለሰት ሙጬና ሰይፉ ፋንታሁን ውዝግብ መካከል ተዘነጋ የተባለው የሰይፉ ፋንታሁን ታላቅ ውለታ በመጨረሻ ለሰይፉ ፋንታሁን ሽልማት ይዞለት መጥቷል። ሰይፉ ፋንታሁን ከወራት በፊት የመቄዶንያ የአረጋውያን መርጃ ማዕከልን የመጨረሻ ሥራ ለመከወን ሌት ቀን ሰለቸን ሳይል በርካታ አርቲስቶች፣ ተወዳጅ ዕንቁ የሆኑ የኢትዮጵያ ተጽዕኖ ፈጣሪ ሰዎች፣ የሃይማኖት መሪዎች በተገኙበት የገንዘብ ማሰባሰቢያ ማድረጉ አይዘነጋም። ይህ የገንዘብ ማሰባሰቢያ ለመቄዶንያ እስካሁን ከተከወነ የገንዘብ ማሰባሰቢያዎች ሁሉ ግዙፍ እንደሆነ የተነገረ ሲሆን ከሁለት ወር በላይ የፈጀው ቀጥታ ስርጭት ዝግጅትም ከ1 ቢሊዮን የኢትዮጵያ ብር በላይ ለመቄዶንያ ገቢ ማድረግ የተቻለበት ነበረ። በዚህ የገቢ ማሰባሰቢያ ዝግጅትም ላይ የሰይፉ ፋንታሁን ተጽዕኖ እጅግ ትልቅ ነበር። በዩቲዩብ ገጹ ላይ የተገኘውን ገቢ ቀጥታ ለመቄዶንያ ከማድረግ ጀምሮ ይህንን ፕሮግራም ለመቄዶንያ ማመቻቸት፣ ከዚህ ውጭ ደግሞ ዕውቅ የሆኑ አርቲስቶች፣ የሃይማኖት መሪዎች፣ ተጽዕኖ ፈጣሪ ሰዎች፣ የፖለቲካ ምሁራን ጭምር በዚህ የቀጥታ ስርጭት ዝግጅት ላይ እንዲገኙ እንቅልፍ፣ ዕውቀት፣ ገንዘብ፣ በርካታ እውነታዎችን በመሰዋት በቀጣይ በርካታ አረጋውያንን ይታደጋል ለተባለው ለዚህ ተቋም የገቢ ማሰባሰቢያ ያዋለ ጀግና ኢትዮጵያዊ የሚል መወድስን ባለፉት ወራቶች ሲያገኝ ቆይቷል። ነገር ግን የዚህን ትልቅ ስራ የቤት ስራ የዘነጋው ኢትዮጵያዊ ሁሉ ሰይፉ ፋንታሁንን ክዶታል፣ በአዶናይም ቀይሮታል የሚሉ ውዝግቦችና ሐሳቦች ከሰሞኑ በማህበራዊ ሚዲያዎች ላይ በስፋት እየተላለፉ ይገኛል። ውዝግቡ የጀመረው አዶናይ በቲክቶክ ገጹ ላይ ባጋራው አጭር ቪዲዮ ነው። በአዶናይ ጥያቄ ሰይፉ ፋንታሁን ምላሽ አለመስጠቱና አዶናይ በኢቢኤስ ቴሌቪዥን በሰይፉ ሾው ለመገኘት ያደረገው ሙከራ አለመሳካቱ አዶናይ ከፈጠረው ሰሞንኛ ተጽዕኖ ጋር ተገጭቶ ኢትዮጵያን ሁሉ ለሰይፉ ጀርባ እንዲሰጡት ሆኗል። ይህንን ክፍተት ተጠቀመች የተባለችው አመለሰት ሙጬም ወዲያው በሰይፉ ፋንታሁን ተቀባይነት አጣ የተባለውን በቲክቶክ ገጹ ከ3 ቢሊዮን በላይ ተከታይ ያለውን አዶናይ በማቅረብ እውነታውንም ይፋ አድርጋለች። ከሰይፉ ፋንታሁንም የማትጠብቀው ተግባር እንደሆነ በግልጽ ተናግራለች። ከዚህ ባሻገር አዶናይ ከቴዎድሮስ ካሳሁን ቴዲ አፍሮ ቤተሰብ ጋር ያለው ቁርኝት ሰሞንኛ እንዳልነበረ በደከመ በወደቀበት ጊዜም ደውሎ ቴዎድሮስ ካሳሁን ቴዲ አፍሮ ያጽናናው ያበረታው እንደነበርና ምርጥ ወዳጁ እንደሆነ
በአምለሰት ሙጬ የቀረበለት ግብዣም ድንቅ እንደነበር፣ ከዚህ ባሻገር ደግሞ የአምለሰት ሙጬ ቆይታ ከአምለሰት ሙጬ ጋር የተሰኘው ሾው ከሰይፉ ፋንታሁን የላቀና እጅግ ተወዳጅ ሾው እንደሆነ በማሳየት ይበልጥ በሁለቱ ግለሰቦች መካከል ያለውን የግል ጠብ ዳግም የቀሰቀሰ ጉዳይ ስለመሆኑ በስፋት ከሰሞኑ እየተነሳ ነው። ይህንን ውዝግብ የፈጠረው ከዓመታት በፊት በሰይፉ ፋንታሁን እንዲሁም ደግሞ በቴዎድሮስ ካሳሁን መሃል ተፈጠረ የተባለው ቁርሾ ነው። ሰይፉ ፋንታሁን በአንድ የሬዲዮ ዝግጅት ላይ ዜማን ሰረቁ ስለተባሉ አርቲስቶች ስም በመጥቀስ እየዘረዘረ በቴዎድሮስ ካሳሁንም ተሰረቀ ያለውን ዜማ በመጥቀስ ቴዎድሮስ ካሳሁን የዜማና ግጥም ሌባ ነው የሚል መረጃን ይፋ አድርጎ ነበረ። ይህም በበርካታ የቴዎድሮስ ካሳሁን ወዳጆች ሰይፉ ፋንታሁን እንዲጠላ ያደረገውና በወቅቱም ሰይፉ ፋንታሁን ከቴዎድሮስ ካሳሁን ጋር የነበረውን ግላዊ ጠብ ወደ አንድ ደረጃ ያሳደገው ነው። በርካታ ሙዚቀኞች ያለስስት ግጥምን ዜማን የሚሰጠው ዕውቁ ድምፃ እንዴት ዜማና ግጥም ሊሰርቅ ይችላል? ይህ እውነታ ላይ ያልተመረኮዘና በጥላቻ የተሞላ የቅናት ንግግር ነው የሚል ምላሽ የተሰጠበት ነው። ከዚህም በኋላ በሁለቱ መካከል ያለው ጸብ እጅግ ባደገበት ሰይፉ ፋንታሁን በተደጋጋሚ ቴዎድሮስ ካሳሁንን በሾው እንዲጋብዝ ጥያቄ ቢቀርብም ያልሆነ ጉዳይና ሁለቱ ዳግም ሊታዩ የሚችልበት አጋጣሚም እንደሌለ የታየበት ነው። ከዚህ ባሻገር ከረጅም ዓመታት በፊት በይፈለጋል ፊልምም ላይ ቁርሾ እንደነበራቸው በአምለሰት ሙጬ በሁለቱ መካከል የነበረው ወዳጅነት ሙሉ ለሙሉ እንደደፈረሰ ተነግሯል። እነዚህ ሰሞንኛው ዝግቦች ሆነው ሳሉ ከሰሞኑ ግን ውለታው የተዘነጋው ሰይፉ ፋንታሁን በወዳጆቹ ግዙፍ ሽልማት እንዳገኘ ተነግሯል። በአገሬው የመዝናኛ ኢንዱስትሪ ያበረከተው ታላቅና ጉልህ ተጽዕኖ ያልተዘነጋው ሰይፉ ፋንታሁን ከአገር መሪ እስከ ዕውቅ አርቲስት ያቀረበበት ሾው በአገሬው ዘንድ እጅግ ተወዳጅ እንደሆነና ከዚህ ባሻገር በበጎ ስራዎቹም በርካታ ተጽዕኖ ፈጣሪ የሆኑ እንቅስቃሴዎችን ማድረግ መቻሉ ለዚህ ሽልማት እንዳበቃው ተነግሯል። በአዶናይ በአምለሰት ሙጬ እንዲሁም በቲክቶክ ክሬቲቭ አዋርድ የተነሱ ሰሞንኛ ጉዳዮች የሰይፉ ፋንታሁንን ስም ሊያጠለሹት እንደማይችሉ ወዳጆቹ የተናገሩ ሲሆን ለዚህ ታላቅ ክብርም እንደበቃ ገልጿል። በተለይም ለመቄዶንያ የከወነው ተግባር መቼም ሊዘነጋ የማይችል ነው ያሉ ሲሆን በኢንዱስትሪው ላይ ካሉ ግዙፍ የሆነ አስተዋጽኦ ካላቸው ግለሰቦች መካከልም ስሙ ዛሬም ከፍ ብሎ የሚነሳው ሰይፉ ፋንታሁን ነው የሚል ሙገሳን አቅርበውለታል። በመድረኩ ባለቤቱን ያመሰገነው ሰይፉ ፋንታሁንም ለሽልማት መታጨቱና ሽልማት ማግኘቱ እንዳስደሰተው ገልጿል። ዕለታዊ የኢትዮ መዝናኛ መረጃችን ይህንን ይመስል ነበረ። እስከ ፍጻሜ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አመሰገንን። ሰናይ ጊዜ ተመኘን።